ሰላም ጤና ይስጥልን የተከበራችሁ የላንድ ማርክ ሆምስ ኢትዮጵያ ቤተሰቦች እንደምን አላችሁ? እንዴት ሰነበታችሁ? ዛሬ የካቲት 17 ቀን 2018 ዓ.ም በሲኤምሲ ሳይታችን ተገኝቼ አንዳንድ ሁኔታዎችን ላስቃኛችሁ ከች ብያለሁ። ከእናንተ ጋር የምቆየው ኢንጂነር አደባባይ ጓዴ ነኝ። ላንድ ማርክ ሆምስ ኢትዮጵያ ለሁሉም ቤት። ዛሬ በዋና አጀንዳችን ወይም ደግሞ ዋና ጉዳያችን አድርገን የምናነሳው አያት ሪል ስቴት እያስረከበ ነው የሚባሉ አንዳንድ መረጃዎች እየወጡ ነው። ምናልባት እየሰማችሁም ሊሆን ይችላልና እሱን ምን አይነት የትኞቹን አፓርታማዎች ነው እያስረከበ ያለው፣ የትኞቹ ሳይቶች ናቸው በርክክብ ያሉት አፓርትመንቶች ወይስ የንግድ ሱቆችን ነው አሁን ላይ እያስረከበ ያለው፣ ምን አይነት ቤቶችን ነው እያስረከበ ያለው፣ ምን አይነት አፓርትመንቶችን ነው እያስረከበ ያለው የሚሉ መረጃዎችን ልሰጣችሁ እንግዲህ ከእናንተ ጋር ነኝ። እንግዲህ እናንተም ቤተሰቦቻችን ላይክ በማድረግ ሰብስክራይብ በማድረግና ኮሜንትን በመጻፍ ሀሳቦቻችሁን ብታጋሩኝ ሁልጊዜም ለእናንተ ትክክለኛውን መረጃ እንደምሰጣችሁና አፓርትመንቶቻችሁንም እንደምሸጥላችሁ ሁሉ አሳስባችኋለሁ። አብራችሁን ቆዩ። እንግዲህ በመጀመሪያ የምናነሳው ጉዳይ አያት እያስረከበ ነው ወይ፣ ካስረከበስ ምን አይነት አፓርትመንቶችን የት አካባቢ ያሉትን እያስረከበ ነው የሚሉትን መረጃዎች ይሆናል። ድርጅታችን እንግዲህ አያት ሪል ስቴት እያስረከበው የሚገኘው ሳይት አሁን ላይ የሲኤምሲ ሚካኤል ገያ ያለው ወይም ደግሞ አያት ግራንድ ሞል ያለበት ሳይት ነው። እዚህ ሳይት ላይ ታዲያ አያት እያስረከባቸው ያሉት አፓርትመንቶች በከፊል ግንባታ የተሸጡ ወይም ደግሞ ውላቸው ላይ ደንበኛው በከፊል ግንባታ የገዙትን አፓርትመንቶች ነው አሁን እያስረከበ ያለው። ሙሉ በሙሉ አይደለም፣ የተወሰኑትን አፓርትመንቶች ነው አሁን እያስረከበ ያለውና በርክክብ ደረጃ ማለት ነው። ስለዚህ አያት ሪል ስቴት እያስረከባቸው የሚገኙ አፓርትመንቶች በከፊል ግንባታ ለደንበኞች የተሸጡ አፓርትመንቶችን ብቻ ነው። ቀጣ በተከታታይ መረጃዎችን የማስቀምጥላችሁ ይሆናል። ከዛ በተረፈ ደግሞ እንግዲህ አፓርትመንቶቹም የንግድ ሱቆቹም አሁን ላይ በልዩ ቅናሽ እየተሸጡ ነው ያሉት። ምናልባት እንደው እጃችሁ ላይ የተወሰነ ፐርሰንት ለምሳሌ ለሱቆች ከ760 ሺህ ብር ጀምሮ አሁን ላይ ያላችሁ ማለትም 25% ቅድመ ክፍያ ከፍላችሁ ቀሪውን በአንድ አመት ያለምንም ወለድ መክፈል የምትችሉ፣ ለአፓርትመንትም እንደዚሁ አሁን ላይ 20%ን ከፍላችሁ ቀሪውን በአንድ አመት መክፈል የምትችሉ የተለያዩ አፓርትመንቶች አሁን በሽያጭ ላይ ነው ያሉት። ባለ 3 እና ዱፕሌክስ አፓርትመንቶችን በሽያጭ ላይ ነው ያለው። የንግድ ሱቆችም እንዲሁ ከ25 ካሬ ጀምሮ እስከ 368 ካሬ ስፋት ያላቸውን ከግራውንድ ጀምሮ እስከ 3ኛ ፍሎር ድረስ ድርጅታችን በሽያጭ ላይ ነው ያለው። በልዩ ቅናሽ ከ7% እስከ 20%ም ልዩ ቅናሽ አለ። ውድ አድማጭ ተመልካቾቻችን እንግዲህ አያት ሪል ስቴት ማለትም ድርጅታችን የሲኤምሲ ሳይት ላይ ብቻ አይደለም ያለቁ አፓርትመንቶችንና የተጠናቀቁ የንግድ ሱቆችን እየሸጠ ያለው። ከዚህ በተጨማሪ ደግሞ በአያት ዞን 2 ማለትም በባቡር ጣቢያ ሳይታችን ላይ ጂ+4 የሆኑ ያለቁ ፉል ፊኒሽ የሆኑ አፓርትመንቶችን እንደዚሁ በሽያጭ ላይ ነው ያለው። ባለ 2 እና ባለ 3 መኝታ አፓርትመንቶች ናቸው። 83 ካሬ ባለ 2 መኝታ፣ 102 እና 127 ካሬ ደግሞ ባለ 3 መኝታ አፓርትመንቶች ናቸው። ከዚህ በተጨማሪ ደግሞ በዞን 8 ሳይታችን ላይ በሊና ሳይት ማለት ነው፣ እሱ ሳይታችን ላይ ደግሞ እንደዚሁ ተመሳሳይ ጂ+4 የሆኑ ባለ 2 እና ባለ 3 መኝታ አፓርትመንቶችም በተመሳሳይ ዋጋ ከዞን ከሁለቱ ጋር በሽያጭ ላይ ነው ያለው። ከዚህ በተጨማሪ ዞን 2 ላይ ማለትም አያት አካባቢ ደግሞ የንግድ ሱቅ እንዲኖረኝ ወይ ደግሞ ቢኖረኝ ብላችሁ ያሰባችሁና የንግድ ሱቅ በ25% ቅድመ ክፍያ ገዝታችሁ ያለቀ ሱቅ በቀጣይ በ8 ወራት ውስጥ ስራ መጀመር የምትፈልጉ ሰዎች ካላችሁ የንግድ ሱቅም ዞን 2 ላይ ዞን 8 ላይ ከ25 ካሬ ጀምሮ እስከ 207 ካሬ ድረስ በሽያጭ ላይ ነው ያሉት። እነዚህ ሱቆች አሁን ላይ ድርጅታችን 25% ቅድመ ክፍያ ይጠይቃቸዋል። 25% ቅድመ ክፍያ ብቻ ከፍላችሁ ቀሪውን እስከ 8 ወር ድረስ ያለምንም ወለድ እንዲሁም ደግሞ ከ7% እስከ 20% ልዩ ቅናሽ ማዘጋጅቷል እንደያከፋፈላችሁ ማለት ነው። ከ35% ከፍ አድርጋችሁ ለምትከፍሉ ከ7% ጀምሮ ልዩ ቅናሽ አለው። ታዲያ ውድ ቤተሰቦቻችን እንደዚህ ግንባታቸው የተጠናቀቁና አሁን ለመስራት ለመግባት በጣም ፍላጎት ያላችሁ ከስተመሮች ደውሉልኝ። እዚህ ታች ላይ በምታዩት የስልክ ቁጥር ብትደውሉልኝ ሁልጊዜም እናንተን ሱቁን ለማሳየት አፓርትመንቶቹን ለማሳየትና የሱቅ ወይ ደግሞ የአፓርትመንት ባለቤት ለማድረግ ዝግጁ ነኝ። መልካም የስራ ቀን ይሁንልዎት። ኢንጂነር አደባባይ ጓዴ፣ ላንድ ማርክ ሆምስ ኢትዮጵያ ለሁሉም